ዛሬ ደግሞ ይሄኛውን ጠርሙስ ወደዚህኛው የውሃ መጠጫ ግላስ እንዴት እንቀይራለን የሚለውን እናያለን። መጀመሪያ እዚህ ጋር ምልክት ማውጣት ይኖርብናል። ይህን ካጠናቀቅን በኋላ ቀጣዩ ስራችን የሚሆነው በሙቅ ውሃና በቀዝቃዛ ውሃ መቁረጥ ይሆናል። እንግዲህ ከዚህ በኋላ ደግሞ ምልክት ካደረግን በኋላ በዚህ መልኩ እንደተለመደው በሙቅ ውሃና በቀዝቃዛ በኋላ ውሃ እያሽከረከርን መቁረጥ ይሆናል ስራችን። ከተቆረጠ በኋላ ልክ እንደምታዩት ይህን ይመስላል። ቀጣዩ ስቴፕ ደግሞ ማለስለስ ነው የሚሆነው። በዚህ መልኩ የቆረጥነውን ጠርሙስ በዚህ በምታዩት ማሽን ደግሞ የፊት ለፊቱን ፓርት ማለስለስ እንጀምራለን። ይሄን ለማድረግ 1 4 5 ስቴፕ ይጠበቅብናል። ብርጭቆ ወረቀቶችን እየቀያየርን ተከታተሉ። በዚህ መልኩ አለስልሰን ጨርሰናል የውጭኛውን ፓርት። ቀጣዩ ደግሞ ስራችን የሚሆነው በዛኛው ማሽን የውስጠኛውን ኤጅ ወይ ደግሞ ከንፈሯን ማለስለስ ይሆናል ማለት ነው ስራችን። እንደምታዩት ቅድም ከነበረበት ሻካራ ነገር አሁን ለስልሶ እጥበት ብቻ እንዲቀረው አድርገን አዘጋጅተነዋል።